እነዚህ የምትመለከቷቸው የወተት ላሞች፣ እርጉዝ ጊደሮች፣ ሌጣ ጊደሮች የሚሸጡ ናቸው። የወተት ላም ስንገዛ ልናያቸው የሚገቡ ዋና ዋና ነገሮች ምንድን ናቸው? የወተት ላም እርባታ ከመጀመራችን በፊት ልናውቃቸው የሚገቡ ነገሮች ምንድን ናቸው? ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ከርማችሁልናል? ስራ እንዴት ነው? እየተለፋ ነው? በርቱልን እንላለን። እንግዲህ በዛሬው ዝግጅታችን አዲስ ወደ ወተት ላም ስራ ለምትገቡ ሰዎች ስራውን ከመጀመራችሁ በፊት ማድረግ ያለባችሁ፣ ማጥናት ያለባችሁና ማወቅ ያለባችሁ ነገር ምንድነው? ለመግዛት ወደ ገበያ ስትወጡ ልታዩ የሚገቡ ነገሮች ምንድን ናቸው? ልታደርጓቸው የሚገቡ ጥንቃቄዎችስ ምንድን ናቸው? ገዝታችሁ ካመጣችሁ በኋላስ በረት ካስገባችሁ በኋላ ልታደርጓቸው የሚገቡ ጥንቃቄዎችና በተጨማሪም አሁን ላይ የወተት ላሞች፣ የእርጉዝ ጊደሮችና የሌጣ ጊደሮች ዋጋ ምን ይመስላል የሚሉትን በዝርዝር ለመነጋገር መጥተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ከቆያችሁ በቂ ቁም ነገር ታገኛላችሁ ብለን እንጠቁማለን። ዝግጅታችን ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መረጃውም ይጠቅማል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። በወተት ላም እርባታ ተሰማርቶ መስራት በጣም እየተለመደ አትራፊነቱም አዋጭነቱም ትኩረት ስለተሰጠው አብዛኛው ሰው ወደዚህ ስራ እየተሰማራ ይገኛል። ብዙ ጊዜ ስራውን በትክክል ሳያውቁት በቂ ዕውቀት ሳይኖራቸው ወደ ስራው የገቡ ሰዎች ከስራው ሲወጡም እንመለከታለን። አውቀውት ስራውን በተገቢው መንገድ የሚያከናውኑት ደግሞ የተሻለ ለውጥ፣ የተሻለ ትርፋማ ሲሆኑ እንመለከታለን። እናንተም ወደዚህ ስራ ገብታችሁ ውጤታማና ትርፋማ ለመሆን ቀድማችሁ ልታውቁት የሚገባ ነገርና ልታደርጓቸው የሚገቡትን ጥንቃቄዎች ከልምዳችን በመነሳት እንነግራችኋለን። አብራችሁን ቆዩ። የመጀመሪያው የወተት ላም እርባታ ለመጀመር ስናስብ ልናደርጋቸው የሚገቡ ነገሮች አሉ። ቅድመ ዝግጅት። የመጀመሪያው ለመስራት ያሰብነው ቦታ የት ነው? ለመስራት ያሰብነው ቦታ ለወተት ላም እርባታ አመቺ ነው ወይ? መሰረተ ልማቱ፣ የገበያ ትስስሩ በበቂ አሉ ወይ የሚሉትን ማረጋገጥ ይጠበቅብናል። ለምሳሌ መኖ፣ ሕክምና፣ ውሃ፣ ማብራት፣ መንገድ የመሳሰሉት በአቅራቢያችን ቶሎ ልናገኛቸው እንችላለን ነው የሚለውን ነገር ልናረጋግጥ ይገባል። ምክንያቱም ቢታመሙብን ወዲያው ሐኪም ደርሶ ሊያክማቸው ይገባል። መኖ ቢያልቅባቸው ወዲያው በተገቢው በቀን ውስጥ ሊበሉ የሚገባቸውን የመኖ መጠን ለማግኘት በተገቢው አካባቢው ላይ መኖ አለ ወይ? ውሃ ደግሞ በእርባታ ወሳኙ ነገር ስለሆነ ሁል ጊዜ ውሃ የማይጠፋ መሆኑን ማረጋገጥ፣ በተጨማሪ የውሃ ማጠራቀሚያ በተገቢው አለ ወይ የሚሉትን ማረጋገጥ ይጠበቅብናል። ሌላው ደግሞ የገበያ ትስስር። ስንገዛ በተሻለ ጥራትና በተመጣጠነ ዋጋ ላሞቹን ማግኘት እንችላለን ወይ? ላሞቹንም ከገዛናቸው በኋላ ወተት አካባቢው ላይ የሚፈልግ ሰው አለ ወይ? ሬስቶራንቶች፣ ካፌ፣ በግለሰብ ደረጃ ተጠቃሚዎች እና እርጎ ቤቶች የመሳሰሉት ወተታችንን ቶሎ ሳይበላሽ ሊወስዱልን ይችላሉ ወይ የሚሉትን ማረጋገጥ ይጠበቅብናል። ምክንያቱም ወተት ካደረ ከቆየ ጥቅሙ ያን ያህል ስለማይሆን በተገቢው ወዲያው ጠዋትና ማታ በሚታለቡበት ጊዜ ወዲያው ወተቱ ለሚፈልገው ለተጠቃሚው ለዲማንዱ ይደርሳሉ የሚለውን ማረጋገጥ ይጠበቅብናል ማለት ነው። እነዚህን ካጠናን በኋላ በቀጥታ ልናየው የሚገባ በራሳችን መሬት ላይ የምንሰራ ከሆነ የወተት ላም ቤት አሰራሩ ምን መምሰል አለበት? ተከራይተንም ከሆነ ልንከራይ የምንፈልገው ቦታ ቤት አሰራሩ አመቺ ነው ወይ? ቦታውም አመቺ ነው ወይ የሚለውን ልናረጋግጥ ይገባል። ለምሳሌ የቤት አሰራሩን ስንመለከት በአግሮ ኢኮሎጂ የአየር ንብረት የቤት አቀማመጡን መስፈርት በሰሜን፣ በደቡብ ወይም በምዕራብ፣ በምስራቅ አቅጣጫ ተደርጎ እንዲሰራ ይመከራል። ከሰሜን ወደ ደቡብ የቤት አሰራር አቀማመጥ ቀዝቃዛማ ቦታ ለሆኑ ይመከራል። ከምስራቅ ወደ ምዕራብ ደግሞ ሞቃት ለሆኑ የቤት አሰራራቸው የቤት አቀማመጣቸው ቢሆን ይመከራል። ይሄም የተሻለ የአየር ዝውውር፣ በቂ የፀሐይ ብርሃን እና አመቺ የሆነ የአየር ንብረት እንዲኖር ተደርጎ እንዲሰራ ይገባዋል። ምክንያቱም ይሄ ለላሞቹም ነፃነት፣ ለወተት ምርታማነታቸው፣ ለጤንነታቸው፣ ለተዝናኖታቸውና ለአጠቃላይ
ለወተት እርባታው አመቺ እንዲሆን ታሳቢ ተደርጎ ሊሰራ ይገባል። የቤቱን ቁመትንም ስንመለከት ከ2 ሜትር ከ50 እስከ 3 ሜትር ከፍታ ቢኖረው ይመከራል። ስፋቱ እንደምንይዘው የወተት ላም ቁጥር ሊወሰን ይችላል። ከቤት አሰራሩ ጋር ተያይዞ ልንመለከተው የሚገባው ነገር ገንዳ ነው። ገንዳ ምግባቸው እንዳይባክን በተገቢው ባሉበት ቦታ ምግባቸው፣ ውሃቸው እንዲደርስላቸው ለማድረግ በጣም ወሳኝ ነገር ነው። ስለዚህም የገንዳ አሰራሩንም ስንመለከት የጎን ስፋቱ 0.60 ሜትር፣ ጥልቀቱም ከ0.4 እስከ 0.5 ሜትር፣ ቁመቱ ከ0.5 እስከ 0.6 ቢሆን ይመከራል። ምክንያቱም መኖ እንዳይባክን፣ ለአፋቸው ቅርብ እንዲሆን፣ በአማካኝ ሳይቸገሩ እንዲመገቡ፣ በተገቢው ሁኔታ መኗቸውን እንዲያገኙ በዚህ መስፈርት ስታንዳርድ ተደርጎ ቢሰራ የተሻለ ነው ብለን እንመክራለን። ያም ማድረግ ካልተቻለም በተገቢው ከብረት ይልቅ መመገቢያቸው ጎማ ቢሆን ይመከራል። ይህም በራሱ የመኖ ብክነትንም ባያስቀርልን ምግባቸውን በተገቢው እንዲወስዱ ለማድረግ ግን ሊያስችለን ይችላል ብለን እንወስዳለን። ስለዚህ እንዳጠቃላይ የወተት እርባታውን ከመጀመራችን በፊት እነዚህን መስፈርቶች እንደ ቅድመ ሁኔታ አስበን ልንሰራቸው፣ ልናጠናቸው፣ ልናከናወናቸው ይገባል ማለት ነው። ይህንን ስንል ግን አጠቃላይ ስለ ወተት ላም እርባታ፣ ስለ ሕክምና፣ ስለ መኖ አሰጣጥ፣ ስለ ዝርያ፣ አጠቃላይ ስለ ስራቸው መሰረታዊ እውቀት ግን ሊኖረን ይገባል። ምክንያቱም ቤት አሰራሩ በተገቢው ተሰርቶ የተሻለ ቦታ ተመርጦ አሰራሩ ላይ በቂ መሰረታዊ እውቀት ከሌለን በኋላ ስራውን በተግባር ስንጀምር ልንቸገር ስለምንችል መሰረታዊ ነገሮች ሊኖረን ይገባል። ምግብ እንዴት እንደሚበሉ፣ ንጽህናቸው እንዴት መጠበቅ እንዳለብን፣ ቤት ስናጸዳ እንዴት መሆን እንዳለበት፣ ምናልባት ሲታለብ እንዴት መታለብ እንዳለበት ወዲያው ላይ ለመድ ይችላል። ወደ ስራው ሲገባ ግን ቶሎ ማለብ መልመድ። ምክንያቱም ሰራተኛ ቢሄድብን፣ ሰራተኛው ቢታመም፣ ሰራተኛው በሆነ ምክንያት ከስራው ቦታው ባይኖር እኛ ስራውን ለማከናወን ይመቸን ዘንድ መሰረታዊ ነገሮች፣ መሰረታዊ እውቀቶች ስለ እርባታው ተገቢ እውቀት ሊኖረን ይገባል ብለን እንገልጻለን። ሌላኛው እና ወሳኙ ነገር የወተት ላም እርባታ ስራ ስንጀምር ልናውቅ የሚገባው የወተት ላም አመራረጥ ነው። በግዥ ወቅት ብዙ ጊዜ ያልሆኑ ነገሮች ሲከናወኑ እንመለከታለን። በተለይ በግዥ ወቅት ማታለሎችና ማደናገሪያ ነገሮች ይገጥማሉ። ስለዚህ እናንተ ወደ ገበያ ስትወጡ ልታውቋቸው የሚገቡ አንዳንድ ቁም ነገሮችን እነግራችኋለን። ምንጊዜም የወተት ላም በምትገዙበት ጊዜ ልታዩዋቸው የሚገቡ ነገሮች አሉ። የመጀመሪያው ዝርያ፣ ሁለተኛው ጤንነት፣ ሶስተኛው እድሜ፣ አራተኛው ደግሞ አመል ነው። እነዚህ 4 ነገሮች የወተት ላምን በምንገዛበት ጊዜ እንደ መስፈርት ይዘናቸው ልንሄድ ይገባል። ምክንያቱም ከነዚህ ከአራቱ አንዱ ከጎደለ በኋላ ላይ የእርባታችን ነገር አስቸጋሪ ሊያደርግብን ይችላል። የመጀመሪያው ዝርያ ነው። ስለ ዝርያ እናወራ። የወተት ላም እርባታን በተለይ እርባታ ሆኖ በሚሰራበት ጊዜ ቀጣይነት ስለሚኖረው፣ ላሟ ስለምትወልድ፣ ጥጃ ስለሚኖራት ዝርያው አሪፍ ካልሆነ ምርታማነታችንን፣ ውጤታማነታችንን ይቀንስብናል። ምክንያቱም ዝርያቸው ጥሩ የሆነ ጥሩ የወተት ላም ስለሚሰጡ ማለት ነው። ዝርያቸው ጥሩ የሆነ ጥሩ ጥጃ ስለሚሰጡን ማለት ነው። ስለዚህ በምንገዛበት ጊዜ ሁል ጊዜ ዝርያቸው ላይ ትኩረት ልናደርግ ይገባል። በአብዛኛው እኛ ሀገር ላይ የሚኖሩት ሆልስቲክ ላሞች ስለሆኑ የሆልስቲክ ዝርያ ፐርሰንታቸው ከፍ ያሉትን ልንመርጥ ይገባል ማለት ነው። ሆልስቲክ ላሞች በዓለም ላይ እንደሚታወቁት የወተት ከፍተኛ ስለሆነ ምርታማነታችንን ስለሚያሳድግ ሆልስቲክ ፐርሰንታቸው ከፍ ያሉትን ላሞች ልንገዛ ይጠበቅብናል ማለት ነው። ይሄንን እንዴት እናውቃለን? የቆዳ ቀለማቸውን በማየት፣ ቁመናቸውን በማየት፣ የፊት አቀማመጣቸውን፣ የአጥንት ስፋታቸውን፣ የሽንጥ ስፋታቸውንና አጠቃላይ የቁመናቸው ግዝፍና ስለ እርባታቸው ስለሚነግረን፣ በተጨማሪም ምርት ካላቸው ምርታቸውን ሲታለሙ ቆሞ በማየት ዝርያቸው የተሻለ መሆኑን ልናረጋግጥ እንችላለን። ስለዚህ ሁል ጊዜ ወደ ገበያ ስንወጣ መጀመሪያ ልናየው የሚገባው ነገር ዝርያቸውን ነው ማለት። ዝርያቸው የተሻለ ያልሆኑትን ከገዛን እርባታችን በጣም አስቸጋሪ እንደሚሆን ከወዲሁ ልገልጽላችሁ እችላለሁ። ምክንያቱም ወተታቸው ከሌለ፣ ምርታማነታቸው ከሌለ፣ ከወጪያቸው ጋር ያልተመጣጠኑ ከሆኑ ኪሳራው ከፍተኛ ስለሚሆን ቶሎ ከስረን ወደ ገበያው ስለምንወጣ ሁል ጊዜ የወተት ላም ስንገዛ ዝርያቸው ላይ ትኩረት ልናደርግ ያስፈልጋል ማለት ነው። ሌላኛው እድሜ ነው። በእርባታው ውስጥ የወተት ላም ስንገዛ ምርታማነታችንንና
የእርባታውን ቀጣይነት ሊያረጋግጥልን የሚችለው ነገር ዝርያቸው ነው። ስለዚህም ዝርያቸውን እንዴት እናውቃለን? ጥርሳቸውን ገልጦ በማየት ነው። የምንገዛው ላም ጊደር ከሆነ የሸረፉትን ጥርስ በማየት ልናረጋግጥ እንችላለን። ሁለት ሲሸርፉ በአማካኝ ከ1 ዓመት ከ6 ወር እስከ 2 ዓመት ይሆናሉ ተብሎ ይታሰባል። 4 ሲሸርፉ ከ3 ዓመት እስከ 4 ዓመት ሊሆኑ ይችላሉ ተብሎ ይገመታል። 6 ሲሸርፉ ሞጌ ሲኖራቸው ድርስ ሲሆኑ እንደዛው ልናረጋግጥ እንችላለን። ምናልባት ላም ከሆኑ ግን ይህም ጥርሳቸውን ልናይ ይመከራል። ጥርሳቸው ያልወየበ መሆኑ ንጹህ መሆኑን ማረጋገጥ ይገባናል። ምናልባት ጥርሳቸው የተዘረዘረ ሊወልቅ ያለ የተነቃነቀ የተጎረደ ምን አልፎም የወለቀ ከሆነ እድሜያቸው የሄደ እድሜያቸው የገፋ መሆኑን ይነግረናል። ስለዚህ ጥርሳቸው ስለ እድሜያቸው ስለሚነግረን በምትገዙበት ጊዜ ጥርሳቸውን በማየት እድሜያቸውን ልታረጋግጡ ይገባል። ሌላው እንዲሁ ፊዚካላቸውን በማየት ቁመናቸውን በማየት የቀንዳቸውን ክርክር በማየት ስለ እድሜያቸው ልናውቅ እንችላለን። አንዳንድ ጊዜ ግን ይሄ አስተማማኝ ላይሆን ይችላል። በተፈጥሯቸው በጣም ቀልጣፋ ፈጣን የሆኑ ግን እድሜያቸው በጣም የሄደ 5 6 7 የወለዱ ሊያጋጥሙን ይችላሉ። ክርክራቸውንም ስናይ ምንም ክርክር የሌላቸው ግን 5 6 7 የወለዱ ሊገጥሙን ይችላሉ። 2 4 ሸራፍም ሆኖ ክርክር ያላቸው ሊያጋጥሙን ይችላሉ። ዋናው ነገር ጥርሳቸውን በማየት አጠቃላይ ቁመናቸውን በማየት ስለ እድሜያቸው ልናውቅ ይገባል ማለት ነው። ሌላው እርባታችን ላይ ልናስተውለው የሚገባው ነገር ጤንነት ነው። እንደ ዝርያቸው እንደ ጤንነታቸው ሁሉ በደንብ ትኩረት አድርገን ልንመለከተው የሚገባው ነገር ጤንነታቸው ነው። የወተት ላሞችን የሚሆኑ ሌሎች ከብቶችን በምንገዛበት ጊዜ በጥልቀት ልናየው የሚገባው ጤንነታቸው። ምንም የተሻለ ዝርያ ቢኖራቸው ምንም እድሜያቸው ገና ቢሆን ጤንነታቸው ላይ ችግር ካለ የወተት ላም ባትገዟቸው ብለን እንመክራለን። ምክንያቱም ጤንነታቸው የታጎለ ከሆነ መቼ እንደሚሞቱ ስለማናውቅ ምርታቸው ላይም አሉታዊ ተጽዕኖ ስለሚያሳርፍ ጤነኛ ያልሆኑትን ላሞች ለይተን ባንገዛቸው ብለን እንመክራለን። ጤነኛ ለመሆናቸው እንዴት እናረጋግጣለን? እንቅስቃሴ ሲወጡ ሁሉ ጊዜ በመንገዛበት ጊዜ ውጭ አውጥተን ብናይ ይመከራል። ስለዚህ ውጭ አውጥተን ስናያቸው የሚፈዙ ከሆነ ጆሮአቸውን የሚጥሉ ከሆነ ምግብ ስንሰጣቸው ቶሎ የማይበሉ ከሆነ እንቅስቃሴያቸው የተገደበ ከሆነ አፍንጫቸው ላይ አይናቸው ላይ እበታቸው ላይ ፈሳሽ ካየን ስለ ጤንነታቸው ልንጠራጠር ይገባል። ቆዳቸው ላይ እግራቸው ላይ ፊታቸው ላይ ሌሎች የሰውነት አካላቸው ላይ ያሉ ቁስሎች ቆዳቸው መቆም እና ሌሎች ምልክቶችን በማየት ጤንነታቸው ልናረጋግጥ ይገባል። የሆድ መነፋት መናፈጥ ማሳል እነዚህ ለህመማቸው እንደ ምልክት ስለሚያገለግለን እነዚህን በምናይበት ጊዜ ባንገዛቸው ብለን እንመክራለን። ቀልጠፍ ያላሉ ፈጠን የማይሉ ከሆነ ቀዘዝ የሚሉ ከሆነ የሚቆሙ ከሆነ አረማመዳቸው ላይ ችግር ህመም ሊኖርባቸው ስለሚችል ይህንን ጤንነታቸውን አረጋግጠን ልንገዛ ያስፈልጋል ማለት ነው። ሌላኛው የወተት ላም ለመግዛት ገበያ በምንወጣበት ጊዜ ልናየው የሚገባው አመላቸውን ነው። የሚራገጡ ከሆነ የሚዋጉ ከሆነ ምናልባት ልናልባቸው ስንል ስለሚያስቸግሩን ምንም ምርት ቢኖራቸው ምንም የተሻለ ዝርያ ቢሆኑ ስናልባቸው የሚያስቸግሩ ከሆነ የሚወጉ ከሆነ ሰራተኛ ስለሚያሰለቹብን ወተቱንም ይዘው ጡታቸውም ስለሚበላሽ ሌሎች ላሞችንም ስለሚወጉ በረቱን ስለሚያወኩብን አመላቸው አስቸጋሪ የሆኑ ላሞችን ባትገዟቸው ብለን እንመክራለን። ምንም በኋላ ላይ እያደር ጡታቸው ወተት አልሰጥም ስለሚሉ ጡታቸው እየተበላሸ ስለሚሄድ ብንጋዳቸው ጋዲ ብናረጋቸው እንኳን እግራቸው ስለሚቆስል የኛንም ጊዜያችንን ስለሚያባክኑት አመላቸው ከባድ የሆኑትን ላሞችን ባትገዙ ብለን እንመክራለን። እነዚህን 4 መስፈርቶች ከግምት ውስጥ በማስገባት የተሻሉ ላሞችን መርጠን ከገዛን በኋላ ቤት ካስገባናቸው በኋላ ልናደርጋቸው ስለሚገቡት ጥንቃቄዎች እንነጋገር። የመጀመሪያው የወተት ላም ገዝተን በምናስገባበት ጊዜ ወዲያው እኛ ያዘጋጀነውን የተመጣጠነ መኖ መስጠት የለብንም። መጀመሪያ ከምንገዛበት ቦታ አጠቃላይ የህይወት ታሪካቸውን ልናውቅ ይገባል። ምናልባት ተጽፎ ከሆነ የተጻፈውን ኮፒ ወይም ደግሞ ዋናውን እንዲሰጡን መጠየቅ ነው። የተጻፈ ነገር ከሌላቸው አብዛኞቹ የተጻፈ ነገር ስለማይዙ በቃል እና በአይናችንም ልናይና ልናረጋግጥ የሚገባ ነገር አለ።
ከዚህ በፊት ምን እንደሚበሉ ምን እንደሚደረግላቸው አርቢዎቹን መጠየቅ፣ ከምንገዛቸው ሰዎች ያለውን አጠቃላይ ነገር መጠየቅ ይጠበቅብናል። ምን ያህል እንደሚበሉ፣ ምን ያህል እንደሚጠጡ፣ ምን እንደሚበሉ፣ ምን እንደሚደረግላቸው አጠቃላይ ነገሩን ከነሱ ልንጠይቅ ይገባል። ከዛው የኛ ያዘጋጀነውን መኖ ደግሞ ለማለማመድ መጀመሪያ ደረቅ ሳር፣ ቦንዳ ሳር፣ ቀስ እያሉ እርጥብ ሳር፣ ቅጠላ ቅጠሎች እኛ ያዘጋጀነውን መኖ ቀስ እያደረግን እያለማመድን ልንሰጣቸው ያስፈልጋል ማለት ነው። ወዲያው እኛ ያዘጋጀንላቸውን መኖ የምንሰጣቸው ከሆነ ከለመዱት መኖ ጋር ሊጋጭ ስለሚችል ጨጓራቸው ላይ ያልሆነ ነገር ሊፈጠር ስለሚችል በራሱም ህመም ሆኖ ተጨማሪ ወጪ ሊያስከትልብን ስለሚችል መኖን እያለማመድን ከዛ ከገዛንበት ቦታ ጋር ተመሳሳይ መኖ ከሆነ ልንሰጣቸው እንችላለን። ያ ካልሆነ ግን ቀስ እያደረግን እያለማመድን ልንሰጣቸው ያስፈልጋል ብለን እንገልጻለን። ከዚህ ጋር ተያይዞ ልናየው የሚገባው ነገር ምናልባት ምርት ያላቸው ላሞችን የምንገዛ ከሆነ እዛ ወተቱን ፈትሸን እኛ ጋር ሲመጣ ወተታቸው ሊቀንስ ይችላል። ይሄ የሚሆንበት ምክንያት የመጀመሪያ አካባቢውን እስከሚለምዱ ድረስ ስለሚደነግጡ ወተታቸው ሊሰቅሉት ይችላሉ። ቀስ እያልን በማለማመድ ደረቅ ሳር በመስጠት እያሸናቸው እኛን እንዲግባቡን እንዲለማመዱን ቶሎ በማድረግ ቀስ እያለጉ በማለም ቀድሞ ያየነውን ወተት ልናመጣ ይገባናል ማለት ነው። እዚህ ጋር ልናስታውሳችሁ የምንፈልገው ነገር ምርት ያላቸውን የወተት ላም የምትገዙ ከሆነ አላቸው የተባሉትን ወተት ማረጋገጥ የምንችለው ቆሞ በማሳለም ነው። ፊት ለፊት አላቢው ፊት በመቆም ጧትም ማታም አላቸው የተባለውን ወተት ቆሞ ማረጋገጥ ያስፈልጋል ማለት ነው። አላች ስለተባለ ብቻ አምኖ መግዛት አያስፈልግም። ቆሞ ራሳችን ሰፍረን በማረጋገጥ ምርት ያላቸውን የወተት ላሞች ልንገዛ ያስፈልጋል ማለት ነው። በአጠቃላይ እነዚህን ከግምት በማስገባት ልዩ እንክብካቤ፣ ልዩ ትኩረት፣ ልዩ ክትትል በማድረግ ምርታማነታቸውን ማሳደግ ይቻላል ማለት ነው። ብዙ ጊዜ የወተት ላሞች በሰጠናቸው ልክ ነው የሚሰጡንና እኛ የተሻለ ከሰጠናቸው የተሻለ ምርት ይሰናል። ስለዚህ እኛ በተከታተልን እኛ በተጨነቅንላቸው ቁጥር የተሻለ ነገር እንደሚሰጡን አውቀን ሁሉ ጊዜ ልንሰራ ይገባናል ማለት ነው። አሁን ላይ የወተት ላሞችን ያለውን የገበያ ሁኔታ ስንመለከት አንድ ወይም ሁለት የወለዱ ላሞች እስከ 20 ሊትር የሚታለቡት ከ250 እስከ 300 ሺህ ብር ይሸጣሉ። እርጉዝ ጊደሮችን ስንመለከት የመጀመሪያ የሆኑት ከ7 ወር በላይ የሆኑት ከ250 ሺህ ብር እስከ 280 ሺህ ብር ይሸጣሉ። ከ3 ወር እስከ 7 ወር ደግሞ ያሉት እንደ ወራቸው እንደ ዝርያቸውና እንደ ልጅነታቸው ከ200 ሺህ ብር ጀምሮ ይሸጣሉ። ሌጣ ጊደሮች አሁን ላይ የሚገኙት በተለይ ለጥቂ የደረሱት ከ120 ሺህ ብር ጀምሮ ከ100 ሺህ ብር እስከ 120 ሺህ ብር ይሸጣሉ። ከ6 ወር እስከ 1 ዓመት አካባቢ ያሉት ደግሞ ከ70 ሺህ ብር ጀምሮ ይሸጣሉ። ከ3 ወር ጀምሮ እስከ 6 ወር አካባቢ ያሉት ደግሞ ከ40 ሺህ ብር ጀምሮ ይሸጣሉ። ያው እንደ ዝርያቸው እንዳላቸው ቁመናና አጠቃላይ እንዳላቸው ሁኔታ ማለት ነው። እነዚህ አሁን የምትመለከቷቸው ላሞች የሚሸጡ ላሞች ናቸው። ጊደሮች አሉ፣ የወተት ላሞች አሉ፣ ሌጣዎች አሉ። ምናልባት የምትፈልጉ ሰዎች ከታች ባስቀመጥነው ስልክ እየደወላችሁ የወተት ላሞቹን መግዛት ትችላላችሁ። በተመጣጣኝ ዋጋ ከነጋዴም ከአርቢም እናንተ በምትፈልጉት በሚቀርባችሁ ቦታ ለገበያ የቀረቡ ስለሆኑ ወደዚህ ስራ ለመግባት የምትፈልጉ ከሆነ ከላይ በጠቀስንላችሁ መስፈርቶች በደንብ አይታችሁ አረጋግጣችሁ ልትገዟቸው የምትችሉ የወተት ላሞች አሉ። ስለዚህ መግዛት የምትፈልጉ ሰዎች ታች ባለው ስልክ ቁጥር እየደወላችሁ መግዛት ትችላላችሁ። በደንብ አይታችሁ አረጋግጣችሁ ማለት ነው። ፍላጎት ያላችሁ ከታች ባለው ስልክ ደውሉ። በአጠቃላይ የወተት ላም ስራ ለመስራት በምታስቡበት ጊዜ ጽናት፣ ትዕግስት፣ ቁርጠኝነት፣ ጥንካሬ አጠቃላይ ጊዜውን እዚህ ላይ የማሳረፍ ጊዜያችሁን በሙሉ እዚህ ላይ ለማሳረፍ ወስናችሁ ከሆነ ወደዚህ ስራ ብትሰማሩ ውጤታማ ያደርጋችኋል ብለን እንገልጻለን። እንግዲህ ተመልካቾቻችን ለዛሬ ምን ያዋጣል ብለን የመጣ ነው የወተት ላሞችን ለመስራት በምታስቡበት ጊዜ ልታደርጓቸው የሚገቡ ቅድመ ሁኔታዎች ስራውን ከጀመራችሁት በኋላና ወደ ገበያ በምትወጡበት ወቅት ልታደርጓቸው ስለሚገቡ
አንዳንድ ነገሮች ተነጋግረናል። ዝግጅታችን ከተመቻችሁም ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። መረጃውም ይጠቅመዋል ያስፈልገዋል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። በሌላ የሥራ ሐሳብ በሌላ ሐሳብ እስከምንገናኝ ድረስ መልካም የሥራ ጊዜ እንዲሆንላችሁ እንመኛለን። መልካም የሥራ ጊዜ። ጤና ይስጥልኝ።